ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን የሚል አባባል አላቸው መሰላችሁ? መልካም ስራ መጥፎ ወዳደቅን ይጠብቃል። ዛሬ ብዙ ነገሮች ላይ ገንዘብ ይወጣል፣ ገንዘብ ይፈሳል። ሰዎች በሚያምራቸው በሚያስደስታቸው ነገር ላይ ገንዘብ ሊያወጡ ይችላል። ግን የመኖር ዋጋቸውን ሊጨምር የሚችለው ለሌሎች ተስፋ ሆነው በሌሎች ህይወት ውስጥ መልካምን ነገር ጨምረው ማለፍ ሲችሉ ነው። እንደምን አመሻችሁ። ያው እንግዲህ በቅድሚያ እዚህ መድረክ ላይ እንድገኝ የጋበዙኝን ወንድምና እህቶቼን አመሰግናለሁ። እንደዚህ አይነት የበጎነት መድረክ በተለይ ሀገራችን ላይ ብዙ ፈተና፣ መከራ፣ ችግር በምንሰማባቸው ጊዜያቶች ለሰው ልጆች ደግሞ ተስፋን የሚጭሩ ነገር ለማብራት የተሻለ ለማድረግ ሀሳብ ይዘው የተነሱ እንዲሁ በየድርሻው እንደዚህ አይነት ስራዎችን የሚሰሩ ወገኖቻችንን ከምንም በላይ ልናከብራቸው እንዲሁም ደግሞ ልናግዛቸውና ከጎናቸው ልንቆም ይገባል ብዬ አስባለሁ። ይህንንም ሀሳብ ይዘው ተነስተው በተለይ ከጎዳና የወደቁ ወንድም እህቶቻችን የኛው ወገኖች የሆኑ ምናልባት ቢሰሩ ቢታገዙ ካሉበት ችግር እንዲወጡ ቢደረጉ አገር ተስፋ ሊሆኑ የሚችሉ ሰዎችን የማንሳት ስራ፣ የማገዝ ስራ በመንፈሳዊ በአካላዊ ብቃታቸው እንዲሁም ደግሞ አምሯቸው ወደ ተሻለ ደረጃ አሸጋግሮ ለማውጣት በሚሰራው ሂደት ውስጥ ትልቅ ድርሻ እየተወጣችሁ ስላላችሁ እናመሰግናችኋለን። በተለይ ይሄንን መድረክ የፈጠራችሁት ወንድምና እህቶቻችን የኒውማን ቤተሰቦች ማለት ነው። እኔ እንዳጠቃላይ ያው መነሻችን ሀገራችን ነው። ብዙ ጊዜ እኔ ስለ ኢትዮጵያዊነት ሲወራ ስላለፈ ታሪካችንና ማንነታችን ሲነሳ ያው ያልተፈተሸ ማንነታችን በዚህ ዘመን በእኛ ጊዜ ተገለጠ። የአባቶች ደግነት፣ መልካምነት፣ መተጋገዝ፣ መረዳዳት አልፎ የሚያርድ የሚገፋ የሚያፈናቅል አንዱ አንዱን የሚጫን ለሌላው ስጋት የሆነ ተስፋ የሚያሳጣ ትውልድ ደግሞ በእኛው ዘመን ላይ ተፈጠረ። ይህን ደግሞ እንደ ተራ ነገር ለምደነው እየሰማነው እያየነው ሻይ እየጠጣን ምሳ እየበላን ፌስቡክ ከፍተን ቲክቶክ አይተን የሰው ደም እርድ እንደ ተራ ነገር መዝናኛ በሚመስል ልክ እንድንለምደውም ተደረገ። ከዛም አልፎ ይህንን ማቆም ማስቀረት መለወጡ ቀርቶ ለዚህ ነው ብዙ ጊዜ የበጎነት ሽልማት ተብሎ ሰዎች ይታጫሉ አይደል? ኢትዮጵያን ያክል 120 ሚሊዮን ሰው በሚኖርበት ሀገር ውስጥ እንግዲህ የበጎነት ዘርፍ ላይ ሽልማት ከሚሰጡት ትልቁ ድርጅት የዓመቱ በጎ ሰው ከሚመርጡት የነ ዲያቆን ዳንኤል ክብረት ጋር አንዳንድ ጊዜ ስናወራ ዘርፍ የተለያዩ ዘርፎች አሉ። በዘርፉ ተሸላሚ ሰው ጠፍቶ ሳይሸለም ይቀራል ይላሉ። ኢትዮጵያ ላይ በዛ ፊልድ የሚወክል ሰው ጠፍቶ እኔ በጎነት ሲፈለግ ነው እኛ የሞት ነው ብዬ ነው የማስበው። ከኢትዮጵያውያኖች በጎነት ጠፍቶ በጎ ሰው በባትሪ ሲፈለግ ያን ጊዜ ነው የወደቅነው። ትናንት የነበረን ማንነት ያሳለፍነው የምንታወቅበት መገለጫችን በተረት ልንኖር አንችልም። በአባቶቻችን መልካም ደግነት እኛ ዛሬ ላይ መገኘት አንችልም። ያው ጥሩ አባቶች የነበሩት እነሱን መምሰል ያልቻለ ሰው መልካም ወላጆች ነበሩት፣ ግን ምንኛ መጥፎ ልጅ ትተው አልፈዋል ነው የሚባለው። እነሱን መሆን ካልቻል የእነሱን ፈለግ ካልተከተል ያንን መሸፈን የሚችል ማንነት ከሌለን በሰውነት ልንጨምረው የሚገባ እኔ ብዙ ጊዜ እናገራለሁ። ህይወቴ ላይ ትልቅ ተጽዕኖ ከእንደው ምናልባት እንደ ትልቅ ማሳያ ህይወቴ ላይ ትልቅ ነጥብ ከጣሉብኝ አባባሎች ውስጥ በምድር ላይ መተህ አንዳች መልካም ነገርን መጨመር ካልቻልክ አንተ ጭማሪ ሸክም ነህ ይላሉ አንድ ምሁር። ሰው መጥቶ መጨመር ካልቻለ፣ ለሌሎች ነገ ማብራት ካልቻለ፣ የሌሎችን ነገ ተስፋ መሆን ካልቻለ፣ እሱ ሲታሰብ ስቃይ፣ እሱ ሲታሰብ መከራ፣ እሱ ሲታሰብ ችግር የሆነ ሰው ካለ ያው ይሄ ሰው ኖረ ሊባል ይችላል አይባልም። የመኖር ዋጋችን በምንድን ነው የሚለካው? አመቸም ዛሬ ዘመኑ ተለውጦ በፎሎወር ልንል እንችላለን፣ ወይ በምንይዘው ቆርቆሮ መኪና ወይ ደግሞ በገነባነው ህንጻ። ሰው በሰውነቱ ነው ሊለካ የሚችለው። ሰውን ግንብ አይገልጸውም፣ ሰውን ቆርቆሮ አይገልጸውም፣ ሰውን ፎሎወር አይገልጸውም። የኛ ማንነት ውስጣዊ ማንነታችንና ሰውነታችን ነው እኛን ከፍ የሚያደርገን በምድርም ላይ ስንኖር በዛም ሀገር ስንሻገር እንደ አማኝ ማህበረሰብ ነጋችንን የተሻለ ሊያደርግልን የሚችል አስቀምጠነው የምናልፈው አሻራ በምድር ላይ የምንተው ፈገግታ ነው። ሰዎች እኛን ሲያስቡ ምን ያስባሉ? ለዚህ ነው አንዳንዱ ሰው እየኖረ የሞተ ሰው አለ። በመኖርና በመሞቱ መካከል ሞት ብቻ የሚለየው ሰው መኖሩ የሚጨምረው ነገር የለም ስቃይ ካልሆነ በስተቀር የሚታወስበት የሚነሳበት በጎ ነገር የለውም። ሌላው ደግሞ ሙቶም ዘመናትን አልፎ ረጅም ጊዜን ተሻግሮ የሚናፈቅ የሚታሰብ እሱን ባሰበን ቁጥር መልካምነትን የምናፍቃቸው ሰዎች አሉ። ሌላ እድሜ ያላቸው ሁለተኛ እድሜ የሚኖሩ ሰዎች የኖሩት እድሜ 50 ዓመት ነው፣ ግን 500 ዓመት ሌላ ተጨማሪ እድሜ ይኖራሉ። የሰው ልጆች ሁሉ ሲናፍቋቸው በጎ ስራቸውን ሲያውሱላቸው ሞዴል አድርገው ሲያስቀምጧቸው
ለዚያ ነው በመንኖርበት ዘመን ውስጥ እንደዚህ አይነት ማህበረሰብ ውስጥ ነው እኛስ ስንሞት ምን አይነት ሰዎች ነን ስንኖር ምን አይነት ሰዎች ነን ማህበረሰብ እኛን በምን መልኩ ነው የሚያስበን እንዴትስ ነው እኛን የሚገልጸን ምንድነው የመኖራችን መገለጫ ምልክቱ ያስቀመጥነው በጎ ነገር አለን የተብነው አሻራ አለን እንግዲህ ምድራችን ላይ በሁሉም በእምነት ዘርፍም ከነቢያት እስከ ዘመናችን ሰዎች ሊቁም ደቂቁም ምሁሩም የተለያየ አስተሳሰብ ያለውም ሃይማኖተኛውም ኢቲስቱም እምነት አልባውም በአንድ ነገር ይስማማሉ ለሰው ልጆች ደስታ በመፍጠር መስጠት ደስታን ይጨምራል መስጠት መቀበል አይደለም ይሄ ሁሉም የተስማሙበት ነው ነቢያቱም ሃይማኖተኛውም ማፈንጋጩም እምነት አልባውም ሁሉም የሚስማማበት ነገር አይደለም ሁሉ ጊዜ ከፍታ ያለው እጅ ከሌሎች የተሻለ ለሌሎች ተስፋ የሚሆን እጅ ሁሉ ጊዜ ደስተኛ ነው የሚሆነው በሌሎች ደስታ ውስጥ ማለፍ ይችላል ይሄንን ነው በእኛ ውስጥ ልንጨምረው ሰዎች እኛን ሲያስቡ እንደ ማህበረሰብ በዚች ደሃ ሀገር ላይ ሶስተኛው ዓለም ላይ የኖርን ችግርን መርዳቱ የሚተቸገረን ማንሳት ለሌሎች ተስፋ የሚሆን ነገር መስራት የውዴታ ግዴታችን ነው አማራጭ የለንም እኮ ምክንያቱም ዙሪያችንን ያለው ነገር እኔ እናንተ ቤት ሞልቷል እኔ እናንተ ቤት ተርፏል ነገር ግን ወጣ ብለን የምናየው ነገር በእኛ ጎረቤት በእኛ ሰፈር ውስጥ የምናያቸው ነገሮች ወደን ሳንሆን ተገደን ያን ህይወት እንድናስበው እንድንኖረው ያደርጉናል እነዛ ሰዎች ግን ከኔ የሚፈልጉት ነገር አለ በትንሹ የኔን መልካም ፊት የኔን መልካም ፈገግታ ሰላምታ ይፈልጋሉ አይደለም ያ ጥሩ ነገር ይፈልጋሉ ያው ነገሮች የተለዋወጡብን ያለንበት ዘመን ላይ ደርሰናል እንጂ ስንማር እኮ ልንጨምር ነው አይደለም የተማረ ማለት ምንድነው በአማርኛ ትምህርት ቤት ቀለም የቆጠረ ብቻ ነው ቃሉ አማርኛው የተማረ ማለት ምህረትን ያገኘ እኮ ነው አይደለም ምህረትን ያገኘ ሰው ሲማር ለሌሎች ተስፋ የሚሆን በጎ ነገርን ስለሚሰራ በሚሰራው መልካምነት የሚማር ሰው ነው ዛሬ ግን የተማረውም ለስጋት የተማረውም ለጦርነት የተማረውም ለጥፋት የሚጋብዝ ሆነና አነሱ እነዛ በጎች እነዛ መልካሞች ያነሱ ሄዱና ትምህርቱን ፈተና ሆነ ማህበረሰባችን ላይ የተማሩትም ሌላ ችግር የሚፈጥሩ ሲሆኑ አውቀዋል የሚባሉትም ሰዎች የማወቅ መለኪያ ምን እንደሆነ ያውሱ መፈተሽ ይገባዋል ምናያቸው ነገሮች ሁሉ የሚያሳስቡ በሆኑበት ዘመን ውስጥ ዙሪያችንን ተመልክተን እኔ ለወገኔ እኔ ለማህበረሰቤ ምንድነው ላደርግለት የምችለው እዚህ ላይ የሚፈልገው እኔ እምነት ሩቅ ነው ሰውነት ብቻ ነው በቂ ነው ብዬ ማስበው እንደ ሰው ማሰብ ስንችል በዚህ ቦታ ላይ ራሳችንን ማየት ብንችል ሁሉ ጊዜ ቋሚ ነገር የለም አይደለም ሰዎች ነን ትናንት የነበረው ክብር ዝና ሀብት ንብረት ሁሉ ነገሮች ይጠፋሉ ከእጅ ይወጣሉ ብዙዎችን አይተናል እኮ አይደለም ትልቅ የነበሩት ትንሽ ሆነዋል በደቂቃ ምድራችን ይለዋወጣል እኛ አንዳንዴ ያው መቼም አላህ ድህነታችንን ማይቶ ፈተናውን ቀንሶልን የምንመለከታቸው የሚደርሱትም አደጋ እኛው በመንፈጥራቸው ብዙዎቹ ሰው ሰራሽ ልቂቶች ናቸው እንጂ የዛሬ አመት አይሞላም አይደለ ቱርክ ላይ የመጣው ያ መሬት መንቀጥቀጥ ሀገር ነው እኮ ያፈረሰው አይደለም ሀብት ንብረት ያለው ሰው በደቂቃ ሀብቱም ንብረቱም ቤተሰቡንም አጥቶ ቁጭ ያለ ሰው በደቂቃዎች ውስጥ የ5 ደቂቃ የማይሞላ መሬት መንቀጥቀጥ በሩሲያና በዩክሬን ከተደረጉት የ2 አመት ጦርነት በላይ ሰውን ጨረሰ ንብረት አጠፋ ሁሉ ነገር አወደመ 5 ደቂቃ የማይሞላ መሬት መንቀጥቀጥ የፈጣሪ ኃይል ስለሆነ በቃ ይለውጣል ፈጣሪ ኃያልን የሚሉት ሀገራቶች አይችሉትም ትናንትና ኮቪድ መጥቶ እንዴት ነበር ያደረገን ምንድነው የሰራ ያላየነው ማናየው ማንዳስሰው ነገር ቤታችን አስገባን ከስራችን አስወጣን ማህበረሰብን በተነ ወዳጅ ዘመድን ለያየ መቅበር ማንችልበት ደረጃ ደረስን አስክሬን እየተሸሸ ነበር እኮ አይደለም ለማየት ለመሸኘት እንኳን የከበደ ጊዜ መጣ ያም ጊዜ አለፈ ግን ማያልፍ መስሎ አለፈ ግን አላስተማረንም አሁንም ዛሬም እንዋጋለን ዛሬም እንገዳደላለን ዛሬም እንገፋፋለን ዛሬም ስለሌሎች ልቄት እናስባለን መቼ ነው እኛ ቆም ብለን ነገን ለመስራት የተሻለ ሆኖ ለመገኘት ራሳችንን ጥረት የምናደርገውና እኔ በእንደዚህ አይነት በጎ ተግባራት ላይ የሚቆሙ ድርጅቶች የሚንቀሳቀሱ ግለሰቦች ለማህበረሰብ የማህበረሰብን ውክልናና ሸክም ይዘው ነው የሚወጡት ግለሰቦች ነው ግን ብዙ ቁጥር ያላቸው ሰዎች ናቸው በያስባለሁ ከባድ ቁጥር የሚባሉ ሰዎች የብዙሃንን ውክልና የሚሸፍኑ የብዙሃንን ሸክም የሚሸከሙ ለዚህ ነው እነዚህ ሰዎች የመኖር ዋጋቸው ከግለሰብ ያለፈ መገለጫቸው አንድ ሳይሆን ሺዎችን መቶዎችን የሚወክሉ ሰዎች እኔም ኖርኩላለሁ እነሱም ኖር እንላለን ምክንያቱም በመንሰራው ልክ ነው የምንለካው በመናደርገው በጎ ተግባር በመናስቀምጠው አሻራ በመንጥለው መልካም ተግባር ነውና የምናልፈው ይሄ የተቀደሰ ተግባር ሲሰራ የኔ ድርሻ እዚህ ላይ ምንድነው ማበረከተው አንዳንድ ጊዜ እድለኞች ነን መጠየቅ እድለኝነት እኮ ነው እስቲ ካላችሁ ለዚህ በጎ ተግባር እጃችሁን ዘርጉ ለግሱ ተብለን ስንጠየቅ ያው መስጠት የሚባለው ነገር በባህሪው መስጠትን ይፈልጋል ሰው ስላለው አይሰጥም እጅ ገንዘብን አያወጣም እኮ
እጅ አይዘረጋም እጅ አይሰጥም ብዙዎች ገንዘብ ይዘዋል አንድ ገንዘቡ የነሱ አይደለም ይወራሽ ነው ይዘውታል ከመረውታል ተጨንቀውበት ጠባቂ ሆነው ዘበኛ ሆነው አልፈውበት ሌላው ትውልድ መጥቶ ምን እንደሚሰራው በማይታወቅ የነሱ ገንዘብ ለሌላው ተስፋ እነሱ ደግሞ መከራና ስቃይ ይጨንባቸዋል አላህ ደግሞ የሰጠው ሰው መሰጠት ያለው ሰው መስጠት ከልብ ነውና ልቡ ላይ መሰጠት የተሰጠው ሰው ልብ ነው እጅን የሚዘረጋው እጅ አይደለም ሊሰጥ የሚወጣው መልካምነት ካለ የሰውነት ባህሪ ሲኖር ነገን ያያሰብን ለሌሎቻችን በኔ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን የሚል አባባል አላቸው መሰላችሁ መልካም ስራ መጥፎ ወዳደቅን ይጠብቃል ይላሉ ሁሉ ጊዜ በጎ ተግባር ለሰዎች ለራሳችን ለትውልዳችን ለቤተሰባችን ብዙ ነገራቶች እኛን የሚጠብቁን የሚመስሉን የሚቆሙት ጋርዶች ወይም ደግሞ የተለያዩ ለኛ መጣበቂያ ብለን የምናስባቸው ነገሮች አይደሉም በህይወታችን ላይ የምናስቀምጣቸው በጎ አሻራዎቻችን ነጋችንን ያበሩታል እኛን ከክፋትና ከመጥፎ ነገር ይጠብቁናል ለዚህ ነው እጅ መዘርጋት ለዚህ ነው ገንዘብ መውጣት ለእንደዚህ አይነት ነገራቶች ነው ዛሬ ብዙ ነገሮች ላይ ገንዘብ ይወጣል ገንዘብ ይፈሳል አዎ ሰዎች በሚያምራቸው በሚያስደስታቸው ነገር ላይ ገንዘብ ሊያወጡ ይችላል ግን የመኖር ዋጋቸው ሊጨምር የሚችለው ለሌሎች ተስፋ ሆነው በሌሎች ህይወት ውስጥ መልካም ነገር ጨምረው ማለፍ ሲችሉ ነው ይሄንን በማድረግ ኃላፊነት ውስጥ ሁላችንም የጋራ ድርሻችንን ወጣ ቀደም እንዳሉት እንደ አዲስ ጀምረውታል 150 የሚጠጉ ልጆችን ወጣቶችን በሁለት ዙር በሶስት ዙር ወደ ራስ ማንነታቸው እንዲመለሱ ራሳቸውን እንዲያዩ ከወደቁበት እንዲነሱ ተስፋ እንዲኖራቸው አገር እንዳላቸው ወገን እንዳላቸው እንዲያስቡ አድርገዋል አው ወገን አለን የሚያግዘን ስለኛ የሚጨነቅ ማህበረሰብ አለ እንደዚህ አይነት በየጎዳና የወደቁ ወንድም እህቶቻችን በተለያየ ሱስ ውስጥ የተለከፉትን ልጆቻችን የኛው ወገኖች ለምን ብለን ምን ጠይቅበት ጊዜ ውስጥ አይደለም በእንደዚህ አይነት እልቂትና ፈተና በሚበዛበት ሀገር ውስጥ ቢያንሱ ነው የሚገርመው እንጂ ቢበዙ አይገርምም ምክንያቱም በቃ አስገዳጅ ነው ቤት እየፈረሰ ቤተሰብ እየተበተነ ፈተናዎቹ የበዙ እነዚህ አለ መኖራቸው አይደለም የሚገርመው ባይኖሩ ነው እንጂ መኖራቸው የሚደንቅ ነገር አይደለም ግን የነሱ አለኝታ ወገን አለ እኛ በልተን እነሱ ተረበው ሲያድሩ እንዴት ነው ያ ስሜት በውስጣችን ላይ የሚያርፈው ይሄንን ለመለወጥ መስራት የጋራ ኃላፊነታችን ላይ ለመገኘት ያቅማችንን ለማጣል ሁላችንም ሐሳቦቻችንን በማከል ገንዘባችንን በማውጣት ከጎናቸው አለኝታ በመሆንና በመቆም የጋራ ድርሻችንን መወጣት አለብን ከዚህ በላይ ደስታ ያለ ብዬ አላስብም ተጠርተን ተጋብዘን ኑ ተብለን ለበጎ ነገር ስንጠራ ሌሊታችን ያበራል ቀናችን ያበራል ተስፋ ይኖረናል በህይወታችን ውስጥ የተከፋንበት የደከምንበት የተጨነቅንበት ነገር ሲኖር እጆቻችን ሲዘረጉ እኮ የሚፈጥረው ነገር አለ አይደለ ለሰዎች ተስፋ ስንሆን የታመሙትን ስናይ ዛሬ እዚህ ቆመናል ሰዎች የኛው ወንድሞች እኛው የምናቃቸው ሰዎች እዚህ ሆስፒታል ስንሄድ ምንድነው ያለነው በጣም ያስደነግጣል እኮ አይደል ያማቀው ጓደኛዬ ማቃት እህቴ ማቀው ቤተሰቤ ተለውጧል በጥቂት ጊዜ ተለውጧል ሁሉ ነገር ከእጅ ወጥቷል በጣም ከባድ ነው አንዳንድ ጊዜ ይጨልማል እኔ እስር ቤት ውስጥ 5 አመት አሳልፍ ያለው በኢህአዲግ ጊዜና በነበረ የሃይማኖት ችግርና የ23 አመት ፍርደኛ ነበርኩ 23 አመት ነው የተፈረደብኝ አላህ ፈቅዶት ነገሮች ተለወጡ 5 አመት ወጣሁ ግን እዚህ እስር ቤት ነው እዚህ ቃሊቲ ነው እኮ ያለሁት እኔ ጤነኛ ነኝ ሙሉ አካል አለኝ አስባለሁ ንብረት አለኝ ስራ አለኝ ግን ቤተሰቤ ሲጎዳ ከጎኑ መቆም አልችልም እዚህ ከአሜሪካ ያለው ሰው ሲሞት መጥቶ ይቀብራል እዚህ ሆነ ከጂ ሁሉ ነገር ይወጣል አናቀው መቼ ምን ላይ እንደምንወድቅ ፈልገነው እኮ አይደለም ሳናስበው ነገሮች ከኛ እጅ ይወጣሉ እንደዚህ አይነት ፈተናዎቻችን ምንሻገራቸው በመንሰራቸው በጎ ተግባራቶች በመንፈጥራቸው መልካም ነገሮች ብቻ ነው ወንድም እህቶች ስለዚህ እንደኒዋን አይነት ለዚህ በጎ ተግባር የተነሱ ወንድምና እህቶቻችንን አለኝታ ልንሆናቸው የጀመሩት ስራ የኛን ወክልና ተሸክመው እየሰሩ ስለሆኑ ከጎናቸው ልንቆምላቸው ግድ ነው በሐሳባችን በእውቀታችን በገንዘባችን በጊዜያችን ሂዶ በመጠየቅ ቦታዎቹን በማየት እኔ ዶክተር በእምነት ስትጋብዘኝ ቦታው ላይ ሳልሄድ በመቅረቴ ከፍቶኛል ቀድሜ አይቸው መምጣት ነበረብኝ አልሄድኩም ግን ራሴን በነበረብኝ ጫናዎች ነው መሄድ ያልቻልኩት እንደዚህ አይነት ነገራቶች እኛ ላይ የሚጨምሩት ነገር አላቸው እዛ ቦታ ላይ እኔ ቢሆንስ ያለሁት እኔ ከናንተ የተሻሉ ሰዎች ሊሆኑ ይችላሉ እኮ በዛ ቦታ ላይ ነገሮች ተለውጠውባቸው ይወደቁትና ልናነሳቸው ከጎናቸው ልንቆምላቸው አብረን ልንሄድላቸው አንድ ታሪክ ልንገራችሁና ንግግር ልቋጭ በኢራቅ ውስጥ አቡ ጃዕፈር አልመንሱር የሚባል አንድ መሪ ነበርና አንድ የሚገርም ታሪክ ነው በህይወቱ ከገጠሙት ውስጥ ንጉሱ ነው የሚናገረው ይሄ መሪ አንድ ሰው ነበር ሰውየው በጣም በጎ ሰው ነው እና ስለምን ይጨነቃል ስለ ትውልድ ይጨነቃል ስለ ሰው ይጨነቃል ይህ ሰው በየምሽቱ መንገድ ላይ ወጥቶ ይሄ የሴተኛ ዳሪነት ስራ የሚሰሩ ሴቶችን በቀን በሰራው ገንዘብ ያወጣና
ዛሬ ዋጋቸውን ስንት እንደሆነ ይጠይቃቸውና ዛሬን እንኳን እስቲ ቤታችሁ በሰላም ረፉ ተኙ ይሄው የለትን ችግራችሁ መክፈያ ያለ ይሄዳል። ቡና ቤት ገብቶ ወጣቶች እነዚህ ወጣቶች መተው እዚህ መጠጥ ጠጥተው ራሳቸው ላይ የሚፈጥሩት ፈተና አለና እስቲ ልቀንስላቸው ያለ መጠጡን ገዝቶ ወጣቶቹ እንዳያገኙት መጠጡን ያወጣና ይደፋል። ሰው መጠጥ እንደሚገዛ ነው የሚያቀው። በየቀኑ ሴተኛ ጋር ዳሪጋ 4-5 ሴተኛ ዳሪጋ እንደሚቆም ነው የሚያቀው። ይሄ ሰውዬ ሙተኛ ነው፣ ይሄ ሰውዬ ሰካራም ነው የሚለው ማህበረሰቡ። ምክንያቱም መጠጥ ቤት ነው ገብቶ የሚወጣው በየቀኑ። እና ሚስቱ ምን ትለው ነበር? እባክህ አንተ ሰው እንደው ብትሞት ቀባሪ የለህም። ማህበረሰቡ ያው የማህበረሰቡ የሥነ ምግባር ከፍታ ባደገ ቁጥር የሚጠየፋቸው ተግባራቶች አሉ አይደለም? ያው ስንወድቅ እኮ ነው ሁሉ ነገር ተራ የሆነብን፣ የሰው ነፍስም ተራ የሆነብን። ይሄ የሥነ ምግባር ውድቀት የሥነ ምግባር ድርቀት ነው። ዛሬ ሞራል የሌለው ትውልድ እየተገነባ ምንም ነገር የሰው ደም እንደ ተራ የሰው ህይወት እንደ ተራ ነገር መቁጠር የተጀመረው እና ብትሞት የሚቀብርህ የለም ትለዋለች ሚስቱ። ግደለሽም እኔ የአካባቢ ሰው ሳይሆን የሀገሪቱ መንግስት ሳይቀር እንደሚቀብረኝ እርግጠኛ ነኝ ይላታልና ሞት አይቀርም። ሰውየው ሞተ። ሲሞት ያ ሰካራሙ ያ ዝሙተኛው በየቀን ሴተኛ ዳሪ ጋር የሚያድረው ሰው ምናምን ብለው ማን ይቀርብ እና ሁለት ሰዎች አስክሬኑን አጥበው ከቤት ተሸክመው ወደ ቀብር ይዘው ሲሄዱ አይደረግም። በእንደዚህ አይነት በከፍታ ልዕልና ውስጥ ባለ የሥነ ምግባር ከፍታ ውስጥ ባለ ማህበረሰብ ውስጥ አንድ ሰው ሞቶ ሁለት ሰው ቀባሪ እና በአጋጣሚ ንጉሱ መንገድ ላይ ወጥቶ ሳይ ግራ የሚገባ ነገር ተመለከተ። ሁለት ሰው የተሸከመው አስክሬን አስቆማቸው። ምንድነው አላቸው። አይ ቀባሪ ያጣ ሰው ነው ሚስቱ ቅበሩልኝ ብላ እሱን ልንቀብር ይሄድና አሉት። እንዴ በዚች ሀገር ላይ እኔ በመራበት ሀገር ውስጥ ሰው ሞቶ የሚቀብረው አጥቶ ሁለት ሰው ተሸክሞት እንዴት ይሄዳል? አስክሬን ይዛችሁ ቤተሰቡ ጋር ወሰዱኝ አላቸው። ሚስቱ ጋር ወሰዳት። ምንድነው የባለሽ ጉዳይ ምንድነው የተፈጠረው ብሎ ጠይቃት ነገረችው የባሏን ባህሪ። ባሌ እንዲህ ሳይሆን እንዲህ አይነት ተግባራቶች ይሰራ ነበር። በየቀኑ ስለ ሰዎች ስለ ወጣቶች ይጨነቅ ስለነበር የሰዎችን ችግር ለመቅረፍ እስከዛ ጥግ ድረስ ሄዶ ይሄዳልና ማህበረሰቡ የሚያቀው መጠጥ ሲገዛ ነው ሰካራም፣ ዝሙተኛ ነው፣ የመጠጥ ቤት ሰው ነው ብሎ ነው የሚያቀው። በዛ ልክ ነው የሚያቀው። ስለዚህ እሱን የሚቀብረው ሰው አጣለች። እንደዛ አይነት ጀግና ሰው ሁለት ሰው ሳይሆን የሀገሪቱ መንግስት ነው የሚቀብረው። ሀገሪቱ ላይ ስራ እንዲዘጋ ወታደሩ አዳባይ እንዲወጣ ሚኒስተሮች ወደ ቀብር እንዲወርዱ አድርጎ ለሰው ልጆች ተምሳሌት እንዲሆን ብሎ ለሰው ልጆች ክብር ሲጨነቅ ክብሩን ያጣ ለሰው ልጆች ለወጣቶች ፈተና እንዳይሆን ለነሱ ለመከላከል የቆመን ሰው የሱን ክብር የምናነሳው እኛ ነን። የሀገሪቱ ንጉስ ባለበት ሚኒስተሮች ባሉበት ሙሉ ወታደር ታጅቦ አስክሬን እንዲቀበር ሆነ። ይህ ሰው ግለሰብ አይደለም፣ አንድ ሰው ነው። ስለ ብዙዎች መኖር የቻለ ዛሬም ድረስ ታሪኩ እንዲወራ የሚያስገድደን አይነት ሰዎች የዚህ አይነት ብዙ አይነት ሰዎች እናገኛለን። ብዙ አይነት ታሪኮች ማንሳት እንችላለንና እኛስ ነገ ብንሞት ምን አይነት ሰዎች ነን? እንዴትስ ነው የምንነሳው? ምንድነው ቀጣይ ማንነታችን?